ይኖረኛል። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين تملشالو من እንደሆነ ተዘጋ አላቀም anyway ስለዚህ ዋና ምንድነው እኔ ገረመኝ ማለት ነው ግዴታ ደግሞ ይሄ ሳንናገርበት ማለፍ አይቻልም ምክንያቱ የን ሁሉ 6 ወር ብዙ ነገር እየተከሰተ ያለ ማለት ነው በአንድ ህዝብ ኢትዮጵያዊ የተባለ ኢትዮጵያዊ ትግራዋይ ኢትዮጵያዊ የሚቆጠር ከሆነ ይሁሉ ግፍ እየወረደ ስፔሻሊ ደግሞ እንዳልኳችሁ ዛሬ በእናቶች ቀን ተብሎ ራሱ እንዴት እናቶች እንደዚህ በፊታቸው ብዙ ግፍ እየደረሰባቸው ይህን ሁሉ ድፍረት እየተደፈሩ ያሉ እነዚህ ሁሉ ሚኒስትሮች ቁጭ ብሎ ምንም ነገር ሳያረጉ ምንም ነገር ሳይቃወሙ በአሁኑ ሰዓት ደግሞ እንደዚህ መፍጠር አይፈቀድባቸውም ሲባሉ ሰው ሁሉ ተንጫጫ ወጣ ማለት ነው። እንደገና ደግሞ ኢፍጣር የተደረገ በፊት በወሎ በተለያየ ቦታ ማለት ነው ሁላቸው በግዴታም ይሁን በፍላጎታቸው ይሁን አላቅም እኔ ግን መጽሐፉ የአብይ አህመድ የብልጽግና ማለት ለማንም የሚበጅ ፓርቲ አይደለም። ምክንያቱም በአንድ ፓርቲ ሁሉም ሀገር እኮ ተለያየ ፓርቲ አለ ማለት አንድ የሚቃወም ፓርቲ መኖር አለበት። ተቃዋሚ መቼም በኢህአዴግ ጊዜ ማዕት ተቃዋሚ ይታይ ነበር። አሁን ሰው ማዋሸት ከፈለገ እንጂ የሚቃወሙ ነበሩ፣ የሚጽፉ ነበሩ። ዴሞንስትሬሽን ሰው ይወጣ የነበረ ድምጻችን ይሰማ ያሉ ራሱ ሁሉ ሰው ከነሱ ጋር ሆኖ የሚያደርገው የነበረ ያን ዲሞክራሲ በጨለማ ጊዜ ኑረን ብሎ ይህን ሰውዬ ሲመጣ ሁሉ ያላለው ነገር የለም። ሱብሃንአላህ እኔ በጣም ነው የገረመኝ። መጀመሪያ ገና ሲመጣ ምን አይቶ ነው ሰው እንደሱ የሚያደርግ ያለ? ምን አይቶ ነው? ሰው እኮ የሆነ ነገር ቢያይ ጥሩ ነው፣ ግን ሳያይ ምንም ነገር እንደዚህ ማለቱ በጣም ይከብዳል። እና ዛሬ የገረመኝ ማለት ነው ሙስሊሞች ወጥተው ሲቃወሙ እኛ ሁለተኛ ዜጋ መሆን አንፈልግም፣ ኢትዮጵያ የራሳችን ናት፣ አገራችን ነው፣ እኛም እዚህ ነው የተወለድነው ያደግነው ምናምን ብለው እየጮሁ ወጡ ማለት ነው። ስለዚህ ሰው መብቱ ሲነካ ነው እንትን የሚሆነው ማለት ነው። እኛ ደግሞ በዛ ሰዓት የት ነበራችሁ ምን ለምን አልተናገራችሁ ምናምን የሚባል በተገኘበት ሰዓት ነው መናገር የሚችለው እንጂ ካልተገኘ ምንም ማለት አይቻልም። እና በጣም ገርሞኛል። እስኪ የነሱ ደግሞ አንዳንዱን እንስማው። በኤኒዌይ በቤተክርስቲያኑ ማለት ነው ተነግረዋል። በኃላፊው በመሪው በትልቁ መሪዋቸው ሌሎች የተባረኩ ቢሆኑ በፊት የነበሩ ቄሶች ማለት ነው ታች የነበሩ ቄሶች ከሙፍቲ ጋር ሆነው የደገፉ ቄሶች አሉ። እነ ዳንኤል ሕስረት ዳንኤል ክብረት ሳይሆን ዳንኤል ሕስረት ዳንኤል ክብሪት እሱ ከሁሉ ቤተክርስቲያን ሆኖ እንደደገፈ ይታወቃል። መጅልሱ በሙሉ እንደደገፈ ይታወቃል። በሙሉ ስላችሁ ምንም አልተቃወሙም፣ ዝም አሉ። እኔ የገረመኝ ራሱ የነጃሺ መስጊድ ሲፈርስ ማንም አልተቃወመም። ዛሬ ኢፍጣር ውጭ ላይ በመስቀል አደባባይ አትበሉም አይፈቀዳቸውም ተብሎ ሁሉ ሰው ወጣ። አሁን የነጃሺ መስጊድ የማን የሙስሊም ታሪክ አይደለም? እነዚህ አንድ ሰውዬ ውዛ ማን ነው የኢፍጣር የሶሪዎች ኢፍጣር የታሪኩ ሰውዬ ስሙ አላስታውሰውም የሚናገር ሰውዬ ዛሬ ራሱ አትንጫጩ ቀስበሉ ምን ችግር አለው ጠላታችን እንዳይደሰት ምናምን እያሉ ነበረ። ሰውየው ትልቅ ሰውዬ ናቸው። የነጃሺ ሲነካ ምንም አላሉ። ለነሱ አይመለከታቸውም። የነጃሺ መስጊድ በኤርትራ ወታደር አስገብቶ ሲያስጨፈጨፈን መስጊዱ ሲፈርስ ቤተክርስቲያኑ ሲፈርስ ይሁን ሁሉ ሲደፈር ምንም አላለው። አሁን መስቀል አደባባይ ምን ችግር ተገኘ? አላሁመ ላ ሸማታ። እኛ ሸማታ ማድረግ አንፈልግም። ምክንያቱም እናንተ ሸማታ ነው ያደረጋችሁ። አሰይ ጥሩ ያድርጋቸው፣ ይጨፈጭፋቸው እነዚህ ጁንታዎች እነዚህ ምናምን እየተባለ ነው ይሄ 6 ወር ስንሰማ። ስለዚህ ለኛ
እንትን መግደሉና ሁሉም ነገር ለኛ ነው የተፈረደብን። ምን አደረገ? ምን አደረገ? ህዝብ ትግራይ ምን አደረገ? ምን ስላደረገ ነው? ልጆቹ ስለከፈለ፣ ህይወቱ ስለከፈለ ለሀገሩ ለኢትዮጵያ የምትባል ማትረባ ሀገር ኢትዮጵያ የምትባል ማትረባ ሀገር ለሷ ከነሱ ጋር ሆነን እስኪ አብረን ንኑር ብሎ እንትን አደረገ። ለኔ ይመቸኝ ሳይል እንደ በፊት እንዳልኩት እኮ ህወሓቶች እኮ አሁን አሸባሪ ተብሎ ሙስሊሞች አሁን ምን እያሉ ነበር? ዛሬ ሙስሊምኛ አሸባሪ አይደለንም። ህወሓት አሸባሪ ሲባል የትግራይ ህዝብ አሸባሪ ሲባል ግን ዝም አላችሁ፣ ዝም አላችሁ። ለምን? እነዚህ ወንድማሞች የኛ ወንድማሞች እኛ ሙስሊም ትግራይ ሙስሊም ወንድማሞች አይደለም ከናንተ ጋር ምንም አይሰማችሁ? እነ ያሲን ኑሩ ዛሬ ወጥቶ በዲሞንስትሬሽን ሲገኙ ዛሬ ወጥቶ መረጋጋት ሲያደርጉ በርግጥ የስልጣን ሰዎች እንደሆኑ እኮ ታዩ። እነ አቡበከር እነ ያሲን ኑሩ እነማን እነዚህ ድምጻችን ይሰማ ነው። እኔ ሁሌ ድምጻችን የሚሰማ ነው በሙሉ ግሩፕ እንዳለ ድምጻችን የሚሰማ ዛሬም ድምጻችን ይሰማ ያሉ ነበር። እኛ ሰላማዊ ነን ተምር ይዘን መጣን እንጂ ድንጋይ ይዘን አልመጣን። በምን ችሎታችሁ ሌላ ነገር ልታመጡ? በምን ችሎታችሁ? አሳፋሪ እኮ ነው፣ አሳፋሪ። የትግራይ ልጅማ እየሞተ ነው። ለማንበርከክ አልንበርከክም ብሎ እየሞተ ነው። ምክንያቱ እኛ ያልመረጥነው መንግስት አንፈልግም ስላሉ ናቸው። የትግራይ ህዝብ አንፈልግም እኛ የመረጥነው ብቻ ነው የሚገዛን ስላሉ ናቸው። ይህን ሁሉ ግፍ እየወረደባቸው ያለ ሁሉ ሰው ወጥቶ እንደሱ ቢያደርግ እኮ አብይ አህመድ ምንም ማድረግ አይችልም። ግን ለኛ እኔ ስላልሆነ ለአንተ ስለሆነ አንተ ገደል ግባ፣ ችግር የለም እኔ እቆያለሁ። ይመጣል። አንተ ፋንታ ደግሞ እየመጣ ነው። ደግሞ ዛሬ ምን ተከሰተ? አሸባሪ አይደለንም እየተባለ ዴሞንስትሬሽን ወጥቶ ሲናገር እኛ ሁለተኛ ዜጋ አይደል? መቼ አንደኛ ዜጋ ሆናችሁ ታውቃላችሁ? መቼ ሆነ እናውቃለን? እንደ ሙስሊም ቢታይ እኛ እኮ በማንነታችን በትግራዋይ መሆናችን ነው የመቱን ያሉት። ሙስሊሙ ክርስቲያኑ የትግራይ ሁሉ የተገደለ የተጨፈጨፈ ሴቶች ሲደፈሩ እናንተ ዝም አላችሁ። በአክሱም ጉዳይ ሁሉ እያነሳችሁ የራሳችሁ አጀንዳ አረጋችሁ። የአክሱም መስጊድ እያላችሁ ትግራይ እኮ ተቻችሎ ስለሚኖር ነው እንጂ ጠፍቶት አይደለም። ተከባብሮ ስለሚኖር ነው። አንድ ቤተክርስቲያን ተቃጥሎ አያውቅም። አንድ መስጊድ ፈርሶ አያውቅም ትግራይ። የአክሱም ጉዳይ ደግሞ የራሱ ኬዝ በራሱ መፍታት እንዳለበት ስለሆነ ነው። እናንተ ግን በኤርትራ ጉዳይ ከሆነ በነጃሺ ስንት ሀገር ሂዶ ሲጠቀሙበት እኛ የነጃሺ ልጆች የተባለ ስንት ሲጠቀሙበት ነበር። እኛ የትግራይ ሰው የነጃሺ ምንም ሳንጠቀምበት ማለት ነው። እንደገና ደግሞ በአክሱም መስጊድ እንደዚህ ሆኖ ብለው ስንት ሲሰሩበት አጀንዳ የራሳቸው መስጊድ ኤርትራ ላይ ስንት መስጊድ ፈርሶ ምንም እንደገና መስራት የማይችሉ የራሳቸው ሳይፈቱ እየተናገሩ ናቸው። እናንተ ደግሞ በላሊበላ በምንም ስንት ችግር ያላችሁ አሁንም ዛሬ መስቀል አደባባይ እንደ ዜጋ መሄድ ያልቻላችሁ የአክሱም መስጊድ ግን አጀንዳ አድርጋችሁ እየተናገራችሁ ነበር። ይህን ሁሉ ድምጻችን ይሰማ። ለኢህአዴግ ለህወሓት ስትሰድቡ መስጊድ አክሱም አልተሰራ ብላችሁ ነው። መስጊድ በአብይ አህመድ ስንት መስጊድ ፈረሰ? ለምን አትናገሩም? በዛስ 30 ምናምን በላይ መስጊድ ተፈረሰ አይደለም? በመለስ ጊዜማ ኢትዮጵያ የክርስቲያን ደሴ ናት ሲሉት እኔ ሰምቼዋለሁ። እቺ የክርስቲያን ደሴ አይደለችም ብለዋል። የሁሉ ሀገር ናት፣ የሙስሊም የጴንጤ የክርስቲያን የሁሉ ሰው ብሎ ነው የተናገረ መለስ። እናንተ ግን ካዳሞች ናቸው። እንደገና መስጊድ ብዙ እየሰሩ ነው ብለው ተቃወሙ። የቤተክርስቲያኑ ምን አላቸው? ምንድነው ትንሽ እዛም ትንሽ መስጊድ ቢሰሩ እስኪ የቦሌ ቤተክርስቲያን እዩት፣ ስንት ካሬ ሜትር ነው አላቸው። እዩት ስንት ስፋቱ ስንት ነው አላላቸውም መለስ? ሄዳችሁ እኮ ዩቱብ መስባት ትችላላችሁ እንደገና። ስለዚህ ያደረጉት ጥሩ ነገር ሳትናገሩ ስም ማጥፋት ብቻ። ለምን? ትግራዋይ ስለሆነ የሚገዛ የነበረ ዘረኞች እናንተ ናችሁ እንጂ ትግራዋይ ዘረኛ አይደለም። ትግራዋይማ ለልማት ለኢትዮጵያ ያላደረገው ያልሰራው ነገር የለም። ንብረቱም እዛ ነው፣ ስራውም እዛ ነው፣ ሁሉም ነገር እዛ ነው። አገር እንኳ ሳይመርጥ ትግራይ ይሁንልኝ ሳይል ሁሉም ኢትዮጵያዊ ሁሉም ትግራዋይ አፎን ሌላ ኢትዮጵያዊ ግን አገሩ ብቻ ነው የሚያለማ። አገሩ ብቻ ሂዶ ነው የሚያለማ። እኛ ተጋሩ ግን ኢትዮጵያ በሙሉ
የማታገኙት ትግራዋይ ኢንቨስተር ይሁን ምን ይሁን የለም። የትም ቦታ ታገኛላችሁ። ኤርትራ በፊት እንደሱ ነበረ። ኤርትራ የሆኑ ሁሉ ትግራዋይ የወጣ ንብረቱ ሳይወስድ እዛ ቪላውም ቤቱም ምናምኑም ትቶ ነው የወጣ አንድ ነገር ሳይሰጥ። እንዲሁም የኤርትራ ውጡ የተባሉ ከኢትዮጵያ ራሱ መለስ ይቅርታ ጠይቆ ንብረታቸው መልሶ ነው። ስለዚህ ጥላት ብቻ የሞላችሁ ህዝብ፣ ለትግራዋይ ጥላቻ ብቻ የሞላችሁ። እኛ አሁን ስንናገር ዘረኞች ትላላችሁ። ለምን? እኛ ዘረኞች አይደለም። እኛ ግን መጥፎ ነገር ሲወርድብን፣ ክፋት ሲወርድብን፣ እንደዚህ የተጋነነ በደል ሲወርድብን ዝም አንልም። ለምንድን ነው ዝም እንለው? እንዴ አላህ ዝም ብሎ ተገድሉ አለን? ዝም ብሎ እንትን አድርጎ አለን? አላለንም። መናገራችን ዘረኝነት አይደለም። የማንም ክፍል ሊያገኝ አንፈልግም። እኛ ግን ወንድማሞች ያልነው ብሔር ብሔረሰቦች ወንድማሞች አልሆኑንም። እናንተ በሙሉ ኢትዮጵያም ይሁን ኤርትራም ይሁን ወንድማሞች አልሆኑም ለኛ። እኛ የራሳችን ጥጊ መያዝ እንዳለብን አሁን በዚህ ይታያል። ስንት ጊዜ እናንተ አሳልፋችሁ እንደሰጣችሁ ይታያል። አሁን በዛሬ ዴሞንስትሬሽን ይታያል። ባለፈ የአማራ ወጥቶ ዴሞንስትሬሽን ሲደረግ አየን። በትግራዋይ ደም ግን አንድም ወጥቶ አልተናገረም። አንድ ይሄ ማን ነው ልደታ የሚባል ሰውዬ ወጥቶ የተናገረ የትግራይ እንትን መሆን የለበትም። ጀውሃርም በፊት ሲናገር አሁን እስር ቤት ገባ ማለት ነው። ስለዚህ ያሳዝናል። በጣም አሳዛኝ ነው። ስፔሻሊ ደግሞ እኔ ሁሌ እንደሚለው የሙስሊም አሰራሩ እኔ አይገባኝም። በቃ አይገባኝም። ለምንድን ነው እንደዚህ የሆነ እኔ አይገባኝም። ስለዚህ ዛሬ ወጥቶ ሲናገሩ ስሟቸው። እነሱ ደግሞ የተወሰነ ቃለ መጠይቅ አደረግላቸውና እነሱ የተሰማቸውን ስሜት ይገልጹልናል። ቅድም እንደነገርኳችሁ እንግዲህ እዛ ያለው ድባብ በጣም መጥፎ ነበረ። በጭስ የተበተነበት ሁኔታ ነበር የነበረው። ወንድማችንም እንደዚህ ቅድም እንደነገርኳችሁ በጭስ ተመቶ ሊያፈጥር በቅቷል። በዱላም የተደበደቡ አሉ። መቼም እንግዲህ መንግስት የታለ የሚለው ነገር ጥያቄ ውስጥ የሚያስገባ ነው። ኢትዮጵያ ላለፉት 30 ዓመታት ያሳለፈችውን የብሶት ዘመን እንደገና ደግሞ ይሆናል ብለን ውሸት የብሶት ጊዜ ይላል። የብሶት ጊዜ አልነበረም። ውሸት ቀደም ብዬ እንደነገርኳችሁ ጥላቻ ብቻ ስለሞላችሁ ነው። እህቶች አሉኝ። ከነሱ ጀምርና እነሱ አስተያየቶቻቸውን ሰጥተው ከዛ በኋላ ነው ይመለሳሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ማን ልበል? ኤኒዌይ የተናገሩ ናቸው እነዚህ። እዛ የኔ ፔጅም አለ ከፈለጋችሁ ማየት ትችላላችሁ። ምክንያቱ እኛ ከሩቅ ቦታ መጥተን በእንትኑ ነው የተበተኑ። በጭስ ተበተኑ፣ በዱላ ተበተኑ፣ በሁሉም ነገር ተበተኑ። ለምን እንደማንም አገሬ ብሎ እዛ ውጭ ሆኖ ፍጡር ረመዳን ላይ ኢፍጣር ለሁሉም አብሮ ሊያፈጥሩ ፈልጎ አልተፈቀደላቸውም። ምክንያቱ መስቀል አደባባይ የክርስቲያን መሬት ነው ስለተባለ ማለት ነው። ስለዚህ ሰው ሲፈረድበት በሃይማኖት ጄኖሳይድ ይፈረድበታል፣ በማንነቱ። እኛ የትግራይ ሰው ደግሞ በማንነቱ ሲፈረድበት እናንተ ዝም አላችሁ። አሁን ደግሞ እኛ እኮ በሁሉም ነገር የተፈረድ ነው። በእርግጥ በሃይማኖቱም እናንተ አሳልፋችሁ ሰጣችሁ። በማንነታችን ትግራዋይ ብቻ ስለሆን ጁንታ ተባልን ምን ተባልን ያልተባልነው ነገር የለም። ግን ዛሬ ግን እዛ ዴሞንስትሬሽኑ ሲጮሁ ምን አሉ መሰላችሁ? አብይ አህመድ ሌባ፣ ጁንታ ይሻላል አሉ። በጣም ያሳቀኝ ይቅርታ እንግዲህ አብይ ሌባ አሉ። የውን ሁሉ በፍቅር የተቀበለው ሰውዬ ማለት ነው። እሺ ደወላችሁ እሰጣችኋለሁ። ሰማችሁ? ጁንታ ይሻላል። ስማችን ጁንታ ሆነዋል። ስለዚህ እንደዚህ ነው የሚመስለው። ሱብሃንአላህ ኢፍዓል ማ ተሻእ ከማ ተዲኑ ትዳን አለው። ሰው ሁሌ እንደዚህ የምንናገራቸው የበሬዎች ጉዳይ ታስታውሳላችሁ? እነዚህ ተለያዩ በሬ የነበሩና አንዱ ሲመታ
ለሱ ለራሱ የሚመጣው ያልመሰለው መጨረሻ ሁላቸው ጅብ ይበላቸዋል ማለት ነው። እንደሱ ነው የኛ ጉዳይ። ደግሞ ኢትዮጵያዊ የሚባል ሀገር የሁሉ አንድ ስሜት ቢሰጠን ሁላችን የአንድ ሀገር ሁነን ቢሰማን እንደዚህ አይከሰትም ነበር። ግን ውሸት ነው። በቃ ኢትዮጵያ የምትባል ሀገር የውሸት ሀገር ናት። እኛ ሁላችን የየራሳችን ይዘን ጥጋችን ይዘን ብንኖር ተከባብረው ጎረቤት ሀገር ሆኖ ሁሉም እንዲያው ፍንፍን እኮ የኦሮሞ ናት። አዲስ አበባ የኦሮሞ ናት። ሁሉ ሰው ያውቃል የኦሮሞ እንደሆነች እና ሰው በገና በስንት ጊዜ አሁን ተናገረ ሰው ብዙ ሰው እኛ ደውለን ስንጠይቅም ራሱ የህወሓት ጊዜ የኢህአዴግ ጊዜ ቢመጣልን ይሻለናል እያለ ነው። እኛ ደግሞ ያ የሰጠን አላህ Subhanahu Wa Ta'ala የሰጠን ንዕማ ሳናቅ ማለት ነው ሳናመሰግን በዛ ብዙ ነገር እናደርጋለንና የባሰ ይመጣል። አሁን የባሰ መጣ። ለኛ እኮ አልহামዱሊላህ እኛ አሁን የተታገሉ ናቸው። ወጣት በሙሉ እየተታገለ ነው ለሀገሩ፣ ለህዝቡ፣ ለእናቶቹ፣ ለእህቶቹ። ትግራዋይ እንደዚህ ልክስክስ አይፈልግም። ወይ በትክክል መሆን አለበት ወይ ደግሞ እስከ መጨረሻ ሰው እስከሚሞት ይታገላል። ትግራይ ደግሞ ሀገር ትሆናለች በኢዝኒላህ። ታያላችሁ። እስኪ ደውለህ ነበር ሄሎ ሰላም ነው? ሰላም። አይ ስቶክ ደህና ነኝ አልহামዱሊላህ። ሐሳብ አለ? አዎ በጣም የሚል ሐሳብ። እሺ ተናገር። ለምን መሰለሽ ደስ ይላል። አሁን እንዲያውም እከታተላቸዋለሁ የነ ኢትዮ 3 ምናምን እየተከታተልኳቸው ነው። የእንደርካቸው ጽጌ ፊልም አሁን ተነቃ። በጣም ነው የሚገርመው። ግን ይሄ ሰውየው መሰረቱ የራሱ ፓርቲ የራሱ እምነት አለው፣ በሱ አይደለም። ግን በመን ያንጨበጨበ በህዝብ ትግራይም አሁን እየቀለደ መሆኑ ነው። ሁለተኛ ትንሽ ድምጽ ቀንሰው የቲቪው። ኦኬ ሶሪ። ሁለተኛ የጳጳሱ ሳይሆን በዲን ሙፍቲሁ መደገም አለበት። ይሄ ነገር ለምን መሰለሽ? ሁሉም ለዲኑ ለእምነቱ ነው መናገር ያለበት። ይሄ የክርስቲያን ወይ ሙስሊም አይደለም። የሀቅ ነው፣ የሰውነት ነው። የአዳም ልጅ የሔዋን ልጅ ለጎረረህ ወይም ለዲንህ ነው የምታወራው ወይ ለእምነትህ ለሀቅ። ትክክል። ስለዚህ በትግራይ ስለሆነ በኦሮሚያ ስለሆነ በምናምን ሳይሆን የትግራይ የተናገሩት ሲደነሱ እኔ የምጠብቀው በመፍትሄ ነው። በመፍትሄ ባይጠበቅም አሁን የሙስሊም ያደረጉትም ሀቅ ነው። እኔ ኮርቼበታለሁ። ለምን ሀቅ ነው። በሀቅ ላይ ነው የምንኖረው እኛ። ወጣው ዛሬ ዴሞንስትሬሽን ያደረጉት ያ በጣም ነው የኮራባቸው። ለራሳቸውም ሲደርስባቸውማ አወጡ። እኔ የምለው ያለሁት ለምንድን ነው ሁሉ ሰው ሲነካ? እኛ እኮ በፊት እኮ ድምጻችን ይሰማ ሲሉ እኮ ሁሉ ሰው ደግፏቸው ነበረ። እነሱ አማራ ነው ወይ ሌላ ብለው አይደለም። ከነሱ ሙስሊም ሆኖ ማአት ሙስሊም ትግራዋይ ሙስሊም ራሱ ጎናቸው ሆኖ ለቤተሰባቸው ብር የሚልክ ምናምን ነበረ። ምክንያቱም ሀቅ አላቸው ድምጻቸው ይሰማ ብሎ ስላመነ። በኋላ ግን እኛ ጋር ሲደርስ ግን የህዝብ ትግራይ ሲደርስ ግን ወላ በሙስሊም ወላ በክርስቲያን ወላ በመግደሉ ወላ በምናምኑ ምንም ሳይዝናገሩ ቤተ መንግስት ገብተው ነው ከአብይ አህመድ አሁን እያንጨበጨቡ ያለው። ታፈናላ ኖ እሷ ተሐፍተይ ምን መሰለሽ? እነሱ ታፍኖ ነው ማለት ነው። ማን ነው የሚያፍናቸው? እነሱ ታፍኖ ይሆናሉ። ኖ ይሄ ነገር በጣም ከባድ ነው። ኢሳያስ ገብተዋል። ኢሳያስ ከገባ እኮ ለሁሉም ያፍናል። ይሄ አብይ ከማን እንደርጋቸው ጽጌ እኮ ምን ይዞን እንደመጡ መልእክት ማርቶን እኮ ነው። ስለዚህ ሙሽ እነዚህ ሙፍቲህ ነው ወይ
ሲደርሱ ሌላ ባለስልጣንም የታፈናሉ የሚል ግምት አለኝ። እንደራሴ ነው ሊሆን ይችላል። ግን እስከ መቼ ታፍነው ይቆያል? ለህዝብም የወጣ ሰው መውጣት አለበት። አይቀርም መጨረሻው እውነታው ላይ መውጣት አይቀርም። እነሱ እኮ መሪ ናቸው። መሪ ደግሞ እኛ የምናውቀው በመሪዎች እነሱ ነው የሚጀምሩት። መጀመሪያ ነው የሚጀምሩት እንጂ አለመሸኮል አለ እንጂ ታፍነህ አትቀርም። እቻ ሀቅ መቼስ ተቀብራ አትኖርም። መጨረሻው እናፍርባታለን እንጂ። አዎ እኔ እሱ ነው ያልኩት። እና የሁላችን ግዴታ ስለሆነ ማንም ይሁን ደም ሲፈስ መቃወም አለብን። በተገኙበት ሰዓት ነው እኮ የማንም ሰው የአዳም ልጅ ነው እኮ ሁሉ የአዳምና የሔዋን ልጅ ነው። አዎ ግን ለኛ ግን ህግ ያስከበረ ነው ያሉት። ህግ ሊያስከብር ነው። ትግራይ ሄዶ ህግ ሊያስከብር ቦምብ መላክ አለበት፣ ድሮን መላክ አለበት፣ ሴቶች መደፈር አለባቸው፣ ሄሊኮፕተር ልጅ መግደል አለበት። እንዲያውም ከሻዕቢያ ይሄ ሻዕቢያ የሚባል የሰሜን ጠላት ከሱ ጋር ሆኖ አብሮ ሰዋ እየታየ ሰዋ ካምፕ ምን ሊያደርግ ሄደ አብይ? አዎ እና ግን ማንም ወጥቶ አልተናገረም በዛ ጉዳይ። ይሄ በደል ነው አላለም። በዚህ ተማመን ያለው የሰዋሉ እነዚህ ጨካኞች አሉ አያሳያለሁ ነው ያለው። በዛ ላይ እኛ የመሰረት ነው እንደ ኢትዮጵያዊ ብለን እኛ የመሰረት ነው አየር ኃይል ጎበኛው እኮ ኢሳያስ ሞተው ኤግዛክት እነመለስ የሰሩት እነመለስ ያደረጉት እነ ኢህአዴግ የሰሩት ለሱ ያሳያቸው ነበር። ጀነራል አሁን እኮ አሉ ልንገርሽ፣ ቆይማ ተይው። አሁን እዚህ በጣም ነው የሚገርመኝ። ግን አልሚም በህልናቸው ከሄዱ ደስ ይለኛል። ለምን መሰለሽ? ይቅርታ አድርግልኝ። ይነስም ብዛም እዛ ሚኒስተር ነበርኩ። መሐመድ ዒሳ ዘይኒ አልኩሽ ወልወል 32ኛ ክፍለ ጦር ነበር። ወልወል ሲባል የመጀመሪያ ማዕረግ ሲሰጠው ኮሎኔል ነው። ከነማን የተሰጠው ሊነግርሽ ልዘረዝርልሻል። ንተወው እሱ ትተን ደስታ ብቻ አሁን ሰላም አስከባሪ ወዴት ነው የመጣ? ደስታ ብቻ ሌተናል እያለ ነው ማውቀው። አሁን ሌተናል ጀነራል አድርጉት። ደስታ ብቻ ሌተናል ኮሎኔል እያለ 11ኛ ክፍለ ጦር ባልቻ እያለ እኛ ወልዲያ ነበር። እነሱ ናቸው ኮራኩር ናቸው እኮ የሚያዙ። ግን አሁን በህልናቸው ይሄዱ፣ ነገ ትውልድ ይቀጣቸዋል። እነሱ ባይቀጡም እነሱ የወለ እኔ ደስታ ብቻ ፖሊስ ነበር ከዚህ በፊት አውቃለሁኝ። በህይወት ታሪኩን አውቃለሁ። የዛሬ አሁን ሸዋሮቢት ምናምን የተደረገ እርቅ የሄደ ሰውየው እኔ በአካል አውቃለሁኝ። በአካል ደስታ ብቻ ሌተናል ነበር። በአሁን ሰዓት ግን ሌተናል ጀነራል ሆነ። ከነ መሐመድ ዒሳ አስተዳደር ነበር። እንተዋወቃለን፣ ልጆች አለን። ነገ በራሳቸው ልጆች ይፍረዱ። እሱ ነው እንማንተዋወቅ እንዳይመስላቸው። የዛሬ ማዕረግ ደርድሮ አብይ ስለሰጣቸው ሌተናል ወላ ሚጀር ጀነራል በርገን ጀነራል ነገ የውሸት ስልጣን ነው። እርስ በእርሳችን በልጃቸው እሱ አሁን ሴት እንዲያውም እኔ ከማውቀው ሴት ነው የወለደ